ለመጀመሪያ ጊዜ በታሪክ በዘምዘም ጉድጓድ ጠልቀው የገቡ ሁለት ሰዎችን ላስተዋውቃችሁ። ከሀረም ደጃፎች ቅኝታችን እንደቀጠለ ነው። ባለፈው ቪዲዮ እንዳስቃኘኋችሁ ኢንጂነር ይህያ ኩሽክ የዘምዘም ውሃን ምንጭና ንጹህነትን ለማጣራት በሚያደርጉት ሂደት ውስጥ ጉድጓድ ውስጥ ጠልቀው የሚገቡ ባለሙያዎች እንደሚያስፈልጋቸው ተገነዘቡ። በዚህ መሰረት አንድ ግብፃዊ፣ አንድ ፓኪስታናዊ ጠላቂዎችን አስጠሩ። እነዚህ ጠላቂዎች ታዲያ ዋና ኃላፊነታቸው ጉድጓድ ውስጥ በመግባት የውሃውን ንጹህነት ማጣራት እንደዚሁም ምንጩን ማየት ነበረ። እነዚህ ባለሙያዎች ግብፃዊው መሐመድ ዩኑስ ሲባል እንደዚሁ ፓኪስታናዊ ደግሞ መሐመድ ለጢፍ ይባላሉ። ኃላፊነታቸውም ጥልቅ ጉድጓድ ውስጥ በመግባት ውሃውን ምንጩን ማጣራት እንደዚሁ ንጹህ የማድረግ ኃላፊነትም ጭምር ነው የተጣለባቸው። ወደ ውስጥ ገብተው ታዲያ ፓኪስታናዊ መሐመድ ለጢፍ በዋነኝነት ጽዳቱን ነው፣ ንጽህናውን፣ በውስጥ የሚገኙ የተለያዩ ነገሮች ካሉ ማጣራት ነው። የግብፃዊው ደግሞ መሐመድ ዩኑስ ይህንን ኃላፊነት ተረክቦ በተለይ ዘምዘም ከየትኛው ቦታ ላይ ይመነጫል የሚለውን ማጣራት ነበር። መጀመሪያ እንደገቡ 19 ሜትር አካባቢ ሲደርሱ ምንጩን በማግኘታቸው እዚህ ድረስ ነው የሚል ምላሽ ሰጥተው ተመልሰው ወጡ። ሲወጡ የተለያዩ እቃዎች ነበሩ፣ የድሮ ዘመን ሳንቲሞች ነበሩ፣ መጠቃቀሚያ ማሰሮዎች መሰል ነገሮች ነበሩ፣ ከላይ በምስል እንደምታዩቸው ማለት ነው። እነዚህን ይዘው ወጡ። በሁለተኛው ዙር ደግሞ ጠልቀው መግባት እንዳለባቸው ተነገራቸውና አሁንም ጠልቀው ገብተው ቁፋሯቸውን ቀጠሉ። ሲቀጥሉ ከ30 ሜትር በኋላ ነው የቆሙት። ዘምዘም የመጨረሻው ምንጩ ጥልቀቱ 30 ሜትር ነው። አይገርምም? በሰከንዶች ውስጥ እስከ 18 ሊትር ድረስ የሚያመነጨው ዘምዘም ውሃ ምንጩ 30 ሜትር ጥልቀት ላይ ብቻ። ከዚህ አስቀድሞ 17 ሜትር ላይ ከሀረም በኩል የሚመነጭ እንደዚሁም ከሰፋ በኩል የሚመነጩ ምንጮች እንዳሉ አረጋግጠዋል። ከታች ደግሞ የሚመነጨው 31 ሜትር ጥልቀት ላይ ብቻ ነው። ይህንን ያረጋገጡት ሁለት ሰዎች እንግዲህ በታሪክ ውስጥ ስማቸው ሰፍሮ ይገኛል። ግብፃዊ እና ፓኪስታናዊ ሲሆኑ በዋነኝነት ጉዳዩን ደግሞ በመምራት የዘምዘምን ንጹህነት ያረጋገጡት እንደዚሁ ደግሞ ምንጩንም ያረጋገጡት ደግሞ ኢንጂነር ይህያ ኩሽክ ናቸው። ይህንን መረጃ ተቀበልኳችሁ። ላይክ እና ሼር አይረሳ፣ ፎሎ ማድረግ ማትዘንጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።